የቻይና ታላቁ ግንብ ያልተነገሩ ሚስጥሮች። ይህ ግንብ ከጨረቃ ላይ ይታያል ተብሎ ይነገርለታል። በሚሊዮኖች የሚቆጠሩ ሰዎችን ሕይወት በልቷል ተብሎም ይታመናል። በአካል ቆመው ሲያዩት ደግሞ የሰው ልጅ ለሥልጣኑና ለደህንነቱ ሲል ምን ያህል ርቀት ሊሄድ እንደሚችል ትልቅ ማረጋገጫ ነው። ከ2300 ዓመታት በፊት መገንባት የጀመረውና እስከ ዛሬ ድረስ የቻይና ምልክት ሆኖ የቆየው ታላቁ ግንብ ከጀርባ የያዛቸው ሚስጥሮች ግን እስካሁንም ዓለምን ያስደንቃሉ። ዛሬ የዚህን ግዙፍ ግንብ ታሪክ፣ ግንባታና ሚስጥራት በዝርዝር እንመለከታለን። ቻይና በታሪኳ ለሁለት ትላልቅ ጠላቶች ተጋላጭ ነበረች። አንደኛው የእርስ በርስ ጦርነት ሲሆን፣ ሁለተኛውና ከባዱ ደግሞ ከሰሜን አቅጣጫ የሚመጡት የሞንጎሊያ ፈረሰኞች ወረራ ነው። የቻይና የመጀመሪያው ንጉሠ ነገሥት ቺን ሺ ሁዋንግ የተለያዩ ትናንሽ ግንቦችን በማያያዝ አንድ ግዙፍ መከላከያ እንዲገነባ አዘዘም። ይህ ግንብ ወራሪዎችን ከመከላከል ባለፈም ሰዎችንና ንግድን ለመቆጣጠር፣ ፈጣን የመልእክት ልውውጥን ለማድረግ እናም የቻይናን ግዛት ድንበር ለማሳየት ያገለግል ነበር። ብዙዎች የሚጠይቁት ጥያቄ በጥንት ዘመን ሲሚንቶ ሳይኖር ይህ ግንብ እንዴት ለ1000 ዓመታት ሳይፈርስ ቆየ የሚል ነው። መልሱ የሚገርም ነው። የቻይና መሐንዲሶች በኖራ ውስጥ የሚጣበቅ ሩዝ ቀላቅለው ተጠቅመዋል። ይህ ኬሚካላዊ ቅልቅል ግንቡ ከድንጋይ በላይ ጠንካራ እንዲሆንና በድንጋዮቹ መካከል ቅንጣት ያህል አየር እንዳይገባ አድርጎታል። በተራራማ ቦታዎች ላይ ግንባታው እጅግ አደገኛ ነበር። ድንጋዮቹን ወደ ላይ ለማውጣት ሰዎች፣ አህዮችና ፍየሎች ጥቅም ላይ ውለዋል። አንዳንድ ቦታዎች ላይ ግንቡ እስከ 14 ሜትር ከፍታና እስከ 9 ሜትር ስፋት አለው። የዚህ ግንብ ውበትና ግርማ ሞገስ በብዙ ደምና እንባ የተገነባ ነው። ግንቡን ለመገንባት በሚሊዮን የሚቆጠሩ ገበሬዎች፣ ወታደሮችና ወንጀለኞች ተገደው ሰርተዋል። በግንባታው ወቅት በአደጋ በረሃብና በድካም የሞቱ ሰዎች ቁጥር ከ400,000 በላይ እንደሆነም ይገመታል። አንድ አፈ ታሪክ እንደሚለው የሞቱት ሰዎች አስክሬን እዛው ግንቡ ውስጥ አብሮ ተቀብሯል። ምንም እንኳን ሳይንሳዊ ማስረጃ ባይገኝም ይህ አባባል ግንቡን የዓለማችን ረጅሙ መቃብር የሚል ስም እንዲያገኝ አድርጎታል። ለብዙ ዓመታት የቻይና ታላቁ ግንብ ከጨረቃ ላይ በዓይን የሚታይ ብቸኛው የሰው ልጅ ሥራ ነው ተብሎ ይታመን ነበር። ነገር ግን ይህ ተረት ነው። ናሳ እንዳረጋገጠው ግንቡ በከፍተኛ ርቀት ላይ ሆኖ ለማየት በጣም ጠባብ ከመሆኑም በላይ ቀለሙ ከአካባቢው አፈርና ድንጋይ ጋር ስለሚመሳሰል በቀላሉ አይታይም። ከጠፈር ወይም ሎ ኤርዝ ኦርቢት ላይ ግን በልዩ ካሜራዎች ወይም በጣም በጠራ ቀን ሊታይ ይችላል። ዛሬ የቻይና ታላቁ ግንብ የዓለም ቅርስ ብቻ ሳይሆን የሰው ልጅ የጽናት ምልክት ነው። 21196 ኪሎ ሜትር የሚረዝመው ይህ ድንቅ ሥራ ዛሬም ድረስ ቆሞ የጥንቷን ቻይና ጥበብ ይመሰክራል። እናንተስ መጎብኘት ዕድል ቢኖራችሁ ምን ይሰማችኋል? ወይም ደግሞ በሩዝ የተሠራው ጥንካሬ አስገርሟችኋል? ሐሳባችሁን ኮሜንት ላይ አጋሩን። ለቪዲዮ ላይክ መስጠትና ሰብስክራይብ ማድረግ እንዳትረሱ።